ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ስለ ቅጣት ማቅለያ እንመለከታለን ማለት ነው። እንግዲህ ተከራካሪ ወይም ደግሞ ተከሳሽ በጠበቃ አድርጎ ጉዳዩን የሚከራከርበት ምክንያት አንዱ ጠበቃው ከተከሳሹ በላይ የህግ ባለሙያም ስለሆነ የህግ ችሎታም ስላለው ተከራክሮ በህግ አግባብ ተከራክሮ ከተጠያቂነት ነፃ እንዲያደርገው ወይ ደግሞ ከተከሰሰው በነፃ እንዲለቀቅ እንዲረዳው ነው። ሁለተኛው ደግሞ ጥፋተኛ ቢባል እንኳን በህግ አግባብ በህግ የተቀመጡትን የቅጣት ማቅለያ ምክንያቶችን በመረጃ ወይ ደግሞ በምስክር አቅርቦ ቅጣትን እንዲያቀልለት እንዲረዳው ነው። እና ከዚህ ውጭ በራሳቸው ለሚከራከሩ ተከሳሾች ደግሞ ይህ የቅጣት ማቅለያ ህጉን ያስቀመጣላቸው መብታቸውን ባለመጠቀም ለብዙ ለብዙ እንግልትና ለይግባኝ ብሎም ደግሞ ያላስፈላጊ ቅጣታቸው ተቃሎ ቅጣት ሊወሰንባቸው ወይ ደግሞ ሊጣልባቸው የሚገባውን ሆኖ እያለ መብታቸውን ሳይጠቀሙ በመቅረት አላስፈላጊ እስር ይንገላታሉ። እና ይህ መረጃ አስፈላጊ ስለሆነ ለብዙ ሰው እንዲደርስ ኮፒ ሼር እና ላይክ እንዲሁም ሰብስክራይብ እያደረጋችሁ እንዲዳረስ አድርጉ። እንግዲህ በወንጀል ህጉ አንቀጽ 82 እንደተቀመጠው ብዙ አይነት የቅጣት ማቅለያዎች አሉ። ከዛም ባሻገር ደግሞ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም ብዙ ከወንጀል ህጉ ከተቀመጠው በላይ ጨምሮ ልዩ የቅጣት ማቅለያዎችን እናገኛለን ማለት ነው። በጣም በርከት ያሉ የቅጣት ማቅለያዎችን አሉ እናገኛቸዋለን። ነገር ግን ተከሳሾች ተከሰው ፍርድ ቤት በቀረቡ ጊዜ ይህንን ባለማወቅም ሆነ ባለማስተዋል መብታቸውን ሳይጠቀሙ ቀርተው ሊጣልባቸው ከነበረ ዝቅተኛ ቅጣት በላይ እንዲቀጡ እናያለን። በርካታ ያሉት እናያለን ማለት ነው። እንግዲህ ቅጣት ማቅለያዎች ከብዙዎቹ መካከል 12ቱን እስቲ ዛሬ የምንመለከት 12 አይነት የቅጣት ማቅለያ ከዛም በላይ አለ ብለናል። እና በተለይ እነዚህ ደግሞ ወሳኞችም ስለሆነ እንመልከታቸው። የመጀመሪያው የቅጣት ማቅለያ የቤተሰብ አስተዳዳሪ መሆን ማለት ነው። አንድ ሰው የቤተሰብ አስተዳዳሪ እንደሆነ በተለይ ደግሞ የልጆች አባት እንደሆነ ይህ የቅጣት ማቅለያ የጽሁፍ ማስረጃን በማስደገፍ በማቅረብ አንድ የቅጣት ማቅለያ እንዲያዝለት ሊያደርግ ይችላል ማለት ነው። ሁለተኛው ሪከርድ የሚለው ነው። ሪከርድ የሌለው ከዚህ በፊት በወንጀል ተጠርጥሮ ተከሶ ፍርድ ቤት ቀርቦ ጥፋተኛ ተብሎ ያልተቀጣ መሆን ወይ ደግሞ ከተቀጣም ደግሞ ከተቀጣ በኋላ ከታሰረበት ከወጣ በኋላ መሰየም ማለት የተቀጣውን በፍርድ ቤት የተጣለበትን ቅጣት እንዳልተከሰሰ ቅጣትም እንዳልተሰጠ እንደ አዲስ ሰው ሆኖ እንዲመዘገብለት ሊያመለክት ይችላል። በርግጥ ይሄ መሰየም የሚለው መብት ሳይሆን ታስሮ ከወጣ በኋላ በሚያደርገው የባህሪ ለውጥ በሚያቀርበው አስተያየት ማለት ነው። በህብረተሰቡም ሆነ ለውጥ ሙሉ በሙሉ ተለውጦ መልካም ሰው መሆኑን ካረጋገጠ በኋላ የሚያቀርበው በማመልከቻ ወደ ፍርድ ቤት ቀርቦ የሚያመለክተው እና ፍርድ ቤትም የሚፈቅድለት ነው። እና ከተሰየመ በኋላ ሪከርድ የሚባለው ነገር ስለሌለ ሪከርድ የለውም ተብሎ መልካም ሰው ነበረ፣ ፀባዩም ጥሩ ነበረ ተብሎ አንድ ማቅለያ እንዲያዝለት ሊያመለክት ይችላል ማለት ነው። ሌላው እንግዲህ እንደ ክስ ማመን ነው። አንድ ሰው ወንጀል አድርጎ ፍርድ ቤት ከቀረበ በኋላ በቀረበበት ክስ ላይ ሙሉ በሙሉ ያለምንም ቅድመ እምነት ሙሉ በሙሉ እንደ ክሱ በመዘርዘር የሚያቀርበውን በማመን ማለት ነው አቅርቦ ያመነ እንደሆነ እንደ አንድ ቅጣት ማቅለያ ይያዝለታል። ይህም የግድ ህጉ አስቀምጠዋል ማለት ነው። ሌላ እርቅና ካሳ ለተበዳይ ከተበዳይ ጋር ታርቆ ካሳም የካሰ እንደሆነ ይሄም ሌላ አራተኛ ቅጣት ማቅለያ ሊያዝለት ይችላል ማለት ነው። ሌላው ወንጀል ከፈጸመ በኋላ ተከሳሽ ወንጀል ከፈጸመ በኋላ እጁ ለፖሊስ አሳልፎ የሰጠ እንደሆነ መጸጸቱን የሚያሳይ ስለሆነ ይህም እንደ አንድ ቅጣት ማቅለያ ሊያዝለት ይችላል ማለት ነው። ሌላው ደግሞ ከማህበረሰቡ ጋር በጎ አድራጎት የሚሳተፍና መልካም ሰው የነበረ ብዙ ሰዎችን የሚረዳ በጎ አድራጎት ውስጥ
ትልቅ አበርክቶና ተሳትፎ ያለው እንደሆነም ይህም በህጉ በወንጀል ህጉም በሰበር ሰሚ ችሎትም አስገዳጅ ውሳኔ ተሰጥቶ እንደ ማቅለያ ሊያዝለት የሚገባ ነው ማለት ነው። ሌላው እንግዲህ የእምነት ተቋማት አገልጋይ የሆነ እንደ ቄስ እንደ ሼህ እና እንደ ነቢይ በፕሮቴስታንት ዘንድም እንደ ካቶሊክም እንደ ቄስ ስለዚህ የእምነት ተቋማት አገልጋይ የሆነ እንደሆነም ይህም እንደ ቅጣት ማቅለያ ሊያዝለት እንደሚገባ በሰበር ሰሚ ፌዴራል ሰበር ሰሚ ችሎት በመዝገብ ቁጥር 16 17 94 91 እንዲሁም 17 14 03 አስገዳጅ የህግ ትርጉም ተሰጥቶበታል ማለት ነው። ሌላው እንግዲህ ለተበዳይ ጉዳት እንደደረሰ ማሳከም በተለይ ደግሞ ይሄ በትራፊክ አደጋ ሰውን የሚጎዳ ወዲያውኑ ራሱ ሆነ በሌላ መኪና ወደ ሕክምና አድርሶ አስፈላጊውን የሆነ ድጋፍ ያደረገ እንደሆነ ይህም እንደ አንድ ማቅለያ ሊያዝለት የሚገባ ነው። በትራፊክ አደጋም ሳይሆን በሌላ በድንገት ሰው ሊመታ ወይም ሊጎዳ ይችላል። ወዲያውኑ ከመሸሽ ባሻገር ወደ ሕክምና ሰው የበለጠ ጉዳት እንዳይደርሰው ብሎም ደግሞ ህይወቱ እንዳያጣ ቢከላከልና ወደ ሕክምና መርጃ አድርሶ አስፈላጊውን የራሱን ድርሻ ቢወጣ ይህም እንደ አንድ መቅለያ ሊያዝለት እንደሚገባ ተቀምጧል። ሌላኛው የተበዳይ ተሳትፎ ለተከሳሽ ጠቃሚ እንደ ቅጣት ማቅለያ የሚውልበት አጋጣሚም አለ። ለምሳሌ ደምን የሚያፈላ ስድብ ሰድቦት እንደሆነ በዛ ምክንያት ደግሞ ደሙ ፈልቶ መቆጣጠር በማይችል ንዴት ውስጥ ገብቶ ጉዳት ያደረሰ እንደሆነ ይህም እንደ አንድ ቅጣት ማቅለያ ሊያዝለት እንደሚገባ ተቀምጠዋል ማለት ነው። ሌላው ከፍ ያለ ፍርሃት ነው። ከፍ ያለ ፍርሃት ማለት ተበዳይ በተከሳሽ ላይ ጉዳት ሊያደርስ ወይም ፍርሃት በሚያመጣ ከባድ ፍርሃት በሚጥል በሱ ላይ እንዲደርስ ኢሚነንት የሆነ የቀረበ ፍርሃትን ያደረሰበት በዛም ምክንያት ደግሞ ጉዳት ያደረሰ እና የተከሰሰ እንደሆነ ይህም በማስረዳት ቅጣት ማቅለያ ሊያዝለት እንደሚገባም ተቀምጠዋል። ሌላ የበላይ ትዕዛዝ እንግዲህ የበላይ ትዕዛዝ ብዙውን ጊዜ የአዛዡን ህጋዊነት እና ሞራላዊነት ሳናገናዝብ የበላይ ትዕዛዝ ዝም ብለን ሁል ጊዜ የምንፈጽም ከሆነ ከተጠያቂነት እንደማንድን በወንጀል ህጉ በግልጽ ተቀምጠዋል ማለት ነው። ነገር ግን የበላይ ትዕዛዝ በማክበር የተፈጸመ ነው ብሎ እንደ አንድ ቅጣት ማቅለያ ሊያዝለት ግን አመልክቶ ሊያዝለት እንደሚገባ ህጉ አስቀምጠዋል ማለት ነው። ሌላው የሃይማኖታዊ ሞራላዊ እና ማህበራዊ እምነት መሰረት ተደርጎ የተፈጸመ ለምሳሌ በሃይማኖት በሞራላዊ እና በማህበራዊ ተጽዕኖ ይሄ እንግዲህ ብዙ ጊዜ ከእምነት ጋር ከእምነት በመጋጨት ወይ ደግሞ ከዘር ወደ ዘር መጋጨት አይደለም ከእሱ የጸዳ ነገር ግን አንድ ሰው ሃይማኖቱን ሲቋሸሽ ተናዶ ወይ ደግሞ ሞራላዊ ስሜታዊ በመሆን የሚፈጽም ወንጀል በዚህም ተነሳስቶ ወንጀል ያደረገ እንደሆነ ይህ ደምስ የሚያፈላ ከሃይማኖት እና ከቅንነት ተነስቼ ሞራሌ ተነክቼ ከህብረተሰቡ ደግሞ አጸያፍነት ባህሪና በዛም ተነሳስቼ ያደረኩት ነው ብሎ እንደ ቅጣት ማቅለያ አቅርቦ ሊያስይዝ የሚገባ መሆኑን በግልጽ በወንጀል ህጉም በልዩ ወንጀል ህጉና በሰበር ውሳኔዎች ቅድም በተጠቀሱ ሰበር ውሳኔዎችም ተቀምጠዋል ማለት ነው። እነዚህ ቅጣት ማቅለያዎች 12 አይነት የቅጣት ማቅለያዎችን ዘርዘር አድርገን ያቀረብናቸው ከዚህ ውጭም አሉ። እንግዲህ እነዚህ ራሱ ብንጠቅስ በእርግጥ ሁሎችም አይደለም ሊያዝልን የሚገባ ሊሚቴሽን አለው። ሁሉንም ለምሳሌ 12 የቅጣት ማቅለያ አይያዝም በህጉ የተከለከለ ነው። ነገር ግን አምስት ራሱ ብናቀርብ እና ተጠቃሚ እንሆናለን ማለት ነው። ነገር ግን 5 ይቅር 6 ይቅር ሁለትም ማቅረብ የሚሳነን ወገኖች አሉ ባለማወቅ ማለት ነው። 2 የቅጣት ማቅለያ ብናቀርብ በጣም ተጠቃሚ ስለሆን ማለት ነው። መሰል መረጃ እንግዲህ እንዲደርሳችሁ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልን።